የት ነበርሽ? አንቺና እንደማናገረው እማዬ ጋር ምን ነው? አምራን እናትሽ ከአምራን ጋር የምትሰሩትን ስራ ማላቅ ነው እንደሚመስልሽ? የምን አምራን ነው የምታወራው? ለምን አንቺ እንደዚህ ታጋሽ እንደሆንኩ አይገባኝም። እሺ አሁን ደግሞ ምን አደረኩ? ንገሪኝ እስቲ። መቼ ነው ኑሐሚንና ናሆም ስተኙ ያየሽው? የሰማምከኝ ነው እንደምገልሽ ነገርሽ ነበር አይደል? ኑሐሚን አጠገብ እንዳደርሽ አስጠንቅቄሽ ነበር። እውነቴን ነው። ቆይ አንተ ከናሆም ጋር ለመተኛታን በምን እርግጠኛ ሆንክ? ዝም በይ አንቺ። እውነቴን ነው። በዚሁ ከቀጠልሽ በእጄ ስለመሆንሽ አይቀርም። እሺ ትሰማኛለህ? ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ። ቤተሰቦቼ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ነበር የሆናችሁ ደግሞ እንደዚሁ ላይክ ሼር አድርጉልኝ። ቻናሌ ትንሽ ሰዎች ጋር እየደረሰልኝ ስላልሆነ አበረታቱኝ ማለት ነው። ዛሬ እንግዲህ በዚህ ድራማ ነው ሀሳቤን ይዤላችሁ የመጣሁት። እኔ በገባኝ በተረዳሁት ለእናንተ አብራራችኋለሁ ማለት ነው። የማታውቁት ሩሃማ ድራማ በጣም ደስ የሚል ድራማ ነው። አሪፍ ነገሮችን ይዞልን መጥቷል። ዋናው እርስ እኔ ነገሮችን መደበቅ እንደሌለብን የሆነ ነገር ደብቀን የሆነ ሰዓት ላይ መጋለጣችን እንደማይቀር ነው እዚህ ድራማ ላይ የተረዱትና ብዙ ነገሮችን መማር እንችላለን። አንዳንድ ጊዜ በሰው ላይ ድራማ ላይ የሚሰሩ ነገሮች በሰው ህይወት ላይ ሰው እንዴት እንደሚኖራቸው አኗኗራችን በቃ ሁሉ ነገራችን በድራማ መልኩ ህዝብ እንዲማርበትና ከዛ ነገሮች እንዲጠነቀቅ የማናውቀውን እንድናውቅ የምናውቀውን ደግሞ ለሰዎች እንድናሳውቅ ምናምን ብዙ ጊዜ እንደዚህ ፊልሞች የሚመጡ እርግጥ ፊልም አሁን ላይ እንደ ድሮ ባይሆንም ድሮ በጣም ብዙ ድራማዎች ነበሩ። በቃ ጓጉተን የምንጠብቃቸው ምናምን በቴሌቪዥን ምናምን የምናያቸው ምናምን ነበሩ። እንደዛ ባይሆንም አሁን ላይ ባሉት ደግሞ እንግዲህ ባየነውና በምንኖረው ነው። እርግጥ የድሮ ህይወት ሌላ ነው፣ የድሮ አኗኗራችን ሌላ ነው፣ ፊልሙም ሌላ ነው። አሁን ደግሞ የሚመጣው ፊልም በአኗኗራችንና ህብረተሰቡ በሚረዳበት መልኩ ነው የሚታወን ያለውት ማለት ነው። እና በገባኝ መሰረት አስረዳችኋለሁ። እናንተ ይሄን ቪዲዮ ላይክ ሼር አድርጉ። የእውነት ቤተሰቦች እርዳታችሁ በጣም ነው የሚያስፈልገኝ። ዩቲዩብ ሰዎች ጋር እየደረሰልኝ ስላልሆነ አበረታቱኝ በእግዚአብሔር። እኔ በጣም ተስፋ ቆርጫለሁ። በቃ የሆነ ሳለ ይተዋለሁ፣ የሆነ ሳለ ደግሞ በቃ ስልኬን ያዝ ሳለ ሌሊቱን ሰራ ለምን ያልሰራ ምናምን እያልኩኝ እመለሳለሁና አበረታቱኝ። እኔም ከሰዎች እኩል ልሆን። እውነት ስንት አመት እኔ የሰው ተመልካች ሆኜ ነው የምቀረው። ስንት አመት ወይ ቲክቶክ አልሰራው ወይ ዩቲዩብ አልሰራው እንዲሁ በነገራችን ላይ ያው ከስራ ጋር እኔም ከነበርኩበት ሁኔታ ጋር ለረጅም ጊዜ አልሰራሁበትም ነበርና አሁን ላይ ስመጣ ደግሞ በጣም ቀዘቀዘብኝ። ሰው ጋር እየደረሰ አይደለምና እኛ ምን ብላ የእውነት ዩቲዩብ ካምፓኒ ነው የሚከፍለው። እኔ ሼር ብታረጉልኝ ዩቲዩብ ራሱ አንድ ቪዲዮ እንኳን ሼር አድርጉልኝ በእግዚአብሔር ይሁንባችሁ ማለት ነው። ዩቲዩብ ራሱ ሼር እስከሚያደርግልኝ ድረስ ብቻ ነው እንጂ ዩቲዩብ አንዴ ካነሳው ሰው ጋር እንዲደርስልን ካደረገ ራሱ ይታያል ማለት ነው። እና ቤተሰብ እንበረታታ። የውሸት ብቻ የሚመጣውን ሰው አናበረታታ። ውሸት ብቻ አትውደዱ። የሚያስመስል ሰው ብቻ አትውደዱ። እኛንም አበረታቱ። የእውነት ነው የምላችሁና እንደኛ አይነት ሰው እንደውም ሊበረታታ ይገባል። ከማዳም ስራ ጋር ዩቲዩብ መታገል በጣም አድካሚ ስራ ነው፣ አሰልች ስራ ነው አብዛኞቻችሁ እንደምታውቁትና እንግዲህ በዚህ ድራማ አንዳንድ ሀሳቦችን እንረዳለን። በጣም ከባድ ነገር ነው። መደበቅ እንደሌለብን የሆነ ነገር በቃ ምንም መጥፎ ነገር እናድርግ፣ ምንም መጥፎ ስራ እንስራ። ህይወታችን ያሳለፈው ነገር ሲኖር ከባለትዳራችን ጋር ወይም መደበቅ የሌለበትን ነገር መደበቅ ባይኖርብን መልካም ነው ብዬ አስባለሁ። ምክንያቱም እውነት አንድ ቀን መውጣቱ አይቀርም። የእውነት አንድ ቀን እኛም ሰላም አናገኝም፣ ደስታ አናገኝም። ጭንቅላታችን ጭንቀት ነው የሚሆንብን። ስለዚህ እውነቱን ምንም እናጥፋ እናማም ነገሮች በእውነተኛው መልገድ በቃ መጥፎ እውነት አንድ ሰው ሲጀመር እውነት ከተናገረ እውነቱን ይዞ ከመጣ ምንም ያጥፋል ምንም ነገር ይበል ምንም ችግር የለውም ብዬ ነው የማስበው። በእኔ በኩል ለምሳሌ አንድ ሰው ምንም አይነት ህይወት ውስጥ ገብቶ ያ ነገር ተጸጽቶ እኔ እንደዚህ አድርጌያለሁ ይቅርታ አድርጊልኝ ካለኝ የእውነት ጥፋቱን ካመነ የማልቀበልበት ምንም ምክንያት የለም። ነገር ግን ለምን ያን ነገር ከደበቀኝ ከሸፈነኝ በጣም ከባድ ነገር ስለሆነ ከባድ ነው። አንድ ቀን የወጣ ጊዜ ይቅርታ ላደርግ እችላለሁ ማለት ነው። ገብታችኋል አይደል? በህይወታችን ራሳችን እንሆን ምንም ነገር ይፈጠር ምንም ይሁን
ራሳችን ወደነው ፈቅደነው እስከሆነ ድረስ ያን ነገር ያደረግነው በስህተት የሚሆን እያወቅንም መደበቅ የለብንም። የእውነት መደበቅ በጣም የሚያስጠላ ነገር ነው። መዋሸት፣ ማስመሰል በጣም የሚያስጠላ ነገር ነውና ይህን ልላችሁን የመጣሁትና ራስን ማክበር ሲጀመር ራስን ማክበር ራስን ከራስ ይጀምራል። ራሳችን የምናከብረው ከሆነ አንዋሽም፣ ለሰዎች መጥፎ ነገር አንሰራም። ራሳችን የምንወድ ከሆነ ራሳችን የምናከብረው ከሆነ ከራስ ነው የሚጀምረው። ገብታችኋል? ራሴን ንጹህ ከሆንኩኝ ለዛም ሰው ንጹህ ነኝ፣ ለዛ ሰው የምደርስበታለሁ ማለት ነውና ብንከባበር ለሰዎች ብለን መጥፎ ነገር ባናደርግ ሰውን አይተን መጥፎ ነገር ውስጥ ባንገባ ብዬ እመክራለሁ ማለት ነው ቤተሰቦች። እና ህይወታችን እርግጥ ብዙ ነገር ታስተምረናለች። አንዳንዴ የኢትዮጵያን ኑሮ ያስገድደናል። ሰው ጋር ስንኖር እንዴት መሆን እንዳለብን እንዴት መቻል እንዳለብን በጣም ከባድ ነው። ኢትዮጵያ ውስጥ የመኖራችን ሁኔታ የኢኮኖሚ ሁኔታም በጣም አስቸጋሪ ነው እና በዚህ ፊልም ብዙ ነገር መረዳት ትችላላችሁ። ብዙ ሀሳቦች አሉት፣ ብዙ ነገሮች አሉት። እናንተ በተረዳችሁ መንገድ የሚጠቅማችሁን ወስዳችሁ የማይጠቅማችሁን መተው ትችላላችሁ ማለት ነው ቤተሰቦች። እና አንዳንድ ጊዜ ፊልሞች እኛ የምንኖራቸውን ህይወት እኛ የምንተገብራቸው ተግባራቶች ነው ይዘው የሚመጡና መተማመን በጣም ትልቅ ነገር ነው። እውነት ትልቅ ነገር ነው። እኛ ከታመነ ያን ሰው የሚታመንልናልና መጀመሪያ ራሳችን እንመን፣ ራሳችን እንውደድ፣ ራሳችን እንታመን ብዬ ነው የማስበው ማለት ነው። የእውነት ነው የምላችሁና መታመን ራስን ማክበር ራስን መውደድ ነው። ከምንም በላይ ግልጽ መሆን ራስን መውደድ። በማንኛውም ነገር ላይ ውሸት ባንሰራ መጥፎ ነው ብዬ አስባለሁ። በሆነ አጋጣሚ በሆነ ነገር ውስጥ እውነቱ መውጣቱ አይቀር ራሳችንን እንወቅሳለን። ነጻነት አይሰማንም፣ ጸጸት ነው የሚሰማን። ስለዚህ ራሳችን ከምንጎዳ ንጹህ እንሁን። ምንም ካጠፋን ለዛ ሰው ግልጽ ከሆነለት ከነገርነው ችግራችን ያቀልልን ይችላል እንጂ ምንም ልንሸማቀቅበት አይገባም። ምንም ነገር ልንሸማቀቅበት አይገባም። በአሁን ሰዓት ሲጀምር መተፋፈር የሚባል ነገር የለም። ምንም ነገር በዚች ምድር መጥፎ ሰው ያልሰራ ሰው የለም። ማንኛችንም የሆነ ስህተት ሊኖርብን ይችላል። የሆነ ስህተት የሆነ ያጠፋነው ነገር የጎዳነው ሰው ሊኖረን ይችላልና ግን ያንን በማናውቀው መንገድ ብንጎዳም ደግሞ ከአሁን በኋላ ለቀጣይ ህይወታችን በግልጽ ብንነጋገር መልካም ነው ብዬ አስባለሁ። ባንደባበቅ፣ ባንወሻሽ ብቻ ሰውን ባንጎዳ ቁጥብ ብንሆን ብዬ ነው የማስበው ማለት ነው ቤተሰቦቼ። እናንተ በገባችሁ መሰረት ይህን ቪዲዮ ላይክ ሸር አድርጉልኝ። ለእኔ በጣም አስፈላጊ ነው ቤተሰብ። በማርያም በእግዚአብሔር ይዣችኋለሁ። ክርስቲያን የሆናችሁ ሙስሊም ደግሞ በአላህ ይህን ቪዲዮ ላይክ ሸር አድርጉልኝ። ለሰዎች እንዲደርስ አድርጉ፣ አበረታቱኝ። እውነት እኔ ብዙ አመት የደከምኩበት ቻናሌ ነው። በጣም ብዙ አመት ለፍቼበታለሁ። በተለይ በድሮ ሰዓት ዩቲዩብ ሰዓት መሙላት እንዲሁም ሰብስክራይብ በጣም እንደሚያደክም ታውቃላችሁ። እንዲሁም የአሁኑ ሰዓት ላይ ይሻላል፣ እንደበፊቱ አይደለም አሁን ላይ ማለት ነው። እና የአሁን ላይ ይሻላል። በፊት ግን በጣም ብዙ ድካም አለው። በጣም በየሰው ቤቱ ዙረን ሰዓት መሙላት ሰብስክራይብ መልቀቅ በጣም አስቸጋሪ ነው። አሁን 4000 ደርሼ ነው ወጣቸው 4000 ደርሼ ግን ሰዎች ላይ እየደረሰልኝ አይደለም። አንቀሳቅሶልኝ እኔ ትንሽ እይታ ካለኝ ትንሽ ቪው ካለኝ እኔ ብዙ ሰብስክራይብ አልፈልግም። ትንሽ ነገር ነው የምፈልገው ማለት ነው ቤተሰቦች። አገሬ ሊገባ ነው። በጣም ትንሽ ቀን ነው የቀረኝ። አበረታቱኝ። በማርያም ይዣችኋለሁ። እውነት እኔ የዩቲዩብ ቻናሌ እንዲያድግልኝ ጸሎት እያረኩኝ ነው። ከምር ነው የምላችሁ። እኔ ሶሻል ሚዲያ መጥፋት አልፈልግም። ብዙ የምፈልጋቸው ሰዎች አሉ፣ ብዙ ጓደኞች አሉ። ከሶሻል ሚዲያ ጠፍቼ ብቸኛ መሆን አልፈልግም። የእውነት ማለት ነው። በጣም ነው ቀረቀር የሚለው። በተለይ ኮሜንት ማንበብ፣ የብዙዎችን ሀሳብ፣ ብዙ ነገሮችን እንማርበታለን። ሶሻል ሚዲያ ይጠቅመናል። እኛ እየተጠቀመን ከሆነ ሰዎችንም እንጠቅማለን ማለት ነው። ግዴታ ሰዎችን ብቻ መደገፍ የለብኝም። እኔ ዩቲዩብ የሚከፍለኝ ከሆነ ሰዎችንም ደግፋለሁ፣ የሌሎችንም ሰዎችንም አያለው። ግን አሁን ኢትዮጵያ ልሄድ ነው። ኢትዮጵያ ስትሄዱ ደግሞ ያለው ኑሮ ታውቃላችሁ። እዛም ስራ አለ። ሁለተኛ ነገር ደግሞ ዋይፋይ ከፍለን ነው ኢትዮጵያ ከሆነ። እዚህ ግን በማዳም ቤት ምንም አይነት ለዋይፋይ እኔ ካርድ አላወጣም። ስለዚህ በዚህ አጋጣሚ ስራችን እየሰራን ጎን ለጎን ያለ ነው ማለት ነው። ካርድ አናወጣም፣ ምንም ወጪ የለብንም። ሀገራችን ስንገባ ግን ግዴታ ዋይፋይ ስለሚኖረን እየከፈልንበት ስለሆነ ዩቲዩብ ሊከፍለኝ ይገባል። አሁን ላይ እኔ እስከ ዛሬ የእውነት እኔ ይከፈለኝ ብዬ እንትን ብዬ አላውቅም ነበረ። እኔ እንዲከፈለኝ ይሄ ሳንቲም እንዲቆጥር ዶላር እንዲቆጥር ምንም ብዬ እንትን ብዬ አላውቅም ነበረ። ግን አሁን ላይ ብዙ ሰዎችን
ቲክታክም ሆነ ዩቲዩብም ሆነ በጣም ብዙ ሰዎች እየተለወጡበት እንደሆነ ለውጣቸውን እድገታቸውን ኑሯቸውን እያየው ስለሆነ እንዴ ይከፍላል እንዴ ነገር እውነት ነው እንዴ ምናምን ነገር አልኩኝ። እውነት ነው የምላቸው እኔ በፊት ምንም አላስኩትም። መጀመሪያ ላይ ያው ሰብስክራይቡና ሰዓቱን ለሙላት መታገል አለ። ሁላችንም እንደምንታገለው ታግያለሁ። በየሰው ቤቱ ዙሪያ ያለው ተሳትፍ ያለው ምናምን ግን መሀል ላይ ሞኒ ከሆነ በኋላ በሆነ አጋጣሚ ተስራ ምክንያት ስላተመቼ ትቼው ነበረ ማለት ነው። ግን በቃ አሁንም እየመጣው እየሰሩ ተመልሼ መጥቻለሁ። ያው እንደቀሰቀሰብኝ ነገር ያለው ግን ይከፍላል ብዬ ያኔ ያክል ጥቅም አለው ብዙ ገቢ ያለው ምናምን ብዬ አልነበረም። ገብቷል። አሁን ላይ ብዙ ሰው ሲለወጥ ሳይ ለብር ብለው መሆን የለባቸውን ጠላቶች ሲናገሩ የሚሰሩት ቪዲዮ ለብር ብለው ብዙ ተግባራቸውን ሲገብሩ ሳይ እንዴ እናንተ ዩቲዩብ ከፍሎ ብርም እንደዚህ ያደርጋል እንዴ እውነት ይከፍላል እንዴ ምናምን ነገር አልኩኝ። እውነት በጣም ብዙ ሰው እንግዲህ የማውቃቸው መኪና ገዝተው ቤት ገዝተው ጥሩ ኑሮ እየኖሩ ነው የምናያቸው ሀገራችን ያሉ። ስለዚህ እኛ ደግሞ በሰራነው ልክ የሚከፈለን ከሆነ ራስ በራሳችን እንደጋገፍ ማለት ፈልጋለሁ። የእውነት እንደጋገፍ። እኔ የሰው ስራ እንዴት እንደሰለችኝ የማዳም ቤት እንዴት ስልችት እንዳለኝ እውነት መታዘዝ በጣም ይሰለቻል። በጣም ነው የሚሰለቸው እና አግዙኝ። ካምፓኒ ነው የሚከፍለው። ሸር እንደራረግ፣ እንታያይ፣ እኛም እንጠቀም። ስንት አመለፍተን ተመልካችሁንም ብቻ ለምን እንቀራለን? ስለዚህ ሸር አድርጉ፣ ነባሮችም ሸር አድርጉ፣ አዲስ ሆናችሁ ሰብስክራይብ አድርጉኝ፣ አንቀሳቅሱልኝ። በእግዚአብሔር እውነት እኛው እንዲንቀሳቀስልኝ በጣም ነው የምፈልገው።